ሰሞኑን ጃኒ ላይቭ ላይ የድሬ ልጆችን በጣም አስከፍታቸዋለች። ለምንድነው የጠየከኝ ነው የሚሉት በማለት በአሽሙር ጠቅ አድርጋቸዋለች። ቪዲዮን ላሳያችሁና ጥፋቷ ምንድነው እናንተ ኮሜንት ላይ ትጽፋላችሁ። ቀጣይ ደግሞ የድሬ ልጆችን አስተያየት እንሰማለን። እዛ ሺቲ ነው የሚለብሱት። ለምንድነው ማለት ለምንድነው የምትጠይቀኝ የሚሉት ችኮች ናቸው። ገባ ለምን ጠይቃለሁ አይነት እናንተ ፋራዎች። ያው እንግዲህ እንደሰማችሁት ነው ጃኒያችን ለድሬዳዋ ሺቲ ለባሾች ለኛ ማለት ነው በእንዲህ አይነት ወርድ ገልጸናለች እና በጣም ነው ያዘንኩትኝ። ይሄ ሪከርድ ሲላክልኝ ዛሬ ማለት ነው እና ይሄ የራሴ የግል ሀሳቤን አንድ ድሬዳዋ ላይ ተወልዳ እትብቷ እንደተቀበረ አንድ የድሬዳዋ ልጅ የግል ሀሳቤን ነው የምሰጠው። እናንተ በፈለጋችሁ በኮሜንት የራሳችሁን ሀሳብ ማጋራት ትችላላችሁ። በጣም ነው ያዘንኩትኝ በጣም ማለት ነው በእውነት እንዲህ አይነት ወርድ ለኛ መጠቀሟ ማለት ነው። የተረዳሁት ነገር ግን ምን እንደሆነ ታውቃላችሁ? ጃኒዬ ማለት ነው የኔ ጭልፋ አቋም ትምህርት ቤት መሄድ በጣም ጠቃሚ እንደሆነ ተረድቻለሁ ባንቺ ማለት ነው። ትምህርት ቤት ለእውቀት ብቻ አይደለም የሚሄደው ለካስ ጋይስ፣ ለእውቀት ብቻ አይደለም ቢስማርት ለመሆን እና አንዳንዴ ነገሮችን አለማስተዋል ይሁን አላቅም ወይ ላይቭ ላይ የሚወራና እንደ ጓደኛ ስልክ ተደውሎ የሚወራ አለመለየትሽ ይሁን አላቅም ያ ቢስማርት መሆን ይቀርሻል በጣም ማለት ነውና ግን ድሬዳዋ ስቴጂ ተቀብሎ በፍቅር ያስተናገደሽን ህዝብ ማህበረሰብ በእንዲህ አይነት መንገድ መግለጽ ሲቀጥል እኛን ለመግለጽ የተጠቀምሽበት ቃል በጣም ነው የሚያስጠላው ማለት ነው። እኛ እንደዚህ አይነት ክብራችንን ያጣን ሴቶች አይደለንም የድሬዳዋ ልጆች ማለት ነው። ያ በጣም ሲበዛ ስርዓት ያለን ልጆች ነን። የፈለገ ብንጫወት ብንስቅ ሁሉ ነገራችንን ለሰው ብናሳይ ክፍት ብንሆን ግልጽነታችን ኦቨር ቢሆንም አንቺ እንደገደልሽን አይነት ሴቶች አይደለንም። እዚህ ላይ ሊመሰመርልኝ ይፈልጋለሁ። ሁሉም ሀገር የትም ሀገር ቲኔጀር ሆናችሁ ልታሳልፉት የምትችሉት ነገሮች ይኖራሉ። ያ ገብቷቸዋል። ያን መለየት ያስፈልጋል። ብቻ በአጠቃላይ የተቆረጠው ቪዲዮ ላይ የደረሰኝ የሚወራው ነገር በጣም ነበር የሚደብረው። ከእናንተ እንደዚህ አልጠበቅንም፣ በእውነት አልጠበቅንም። በጣም ብዙ የሚወዱሽ የድሬዳዋ ልጆች ነበሩ። እነሱን ሁሉ ነው ያስከፋሽው። አም ሶሪ ቱ ሴይ ዚስ። አመሰግናለሁ። በመጨረሻም ያው እንደተለመደው ጃኒ ላይቭ ላይ መታ ይቅርታ ጠይቃለች። ያው የድሬ ልጆች በይቅርታው ደስተኛ ባይሆኑም እስኪ እንስማው ቪዲዮ። ስንቀላለን ነው በአጋጣሚ ነው የወጣ ቃላት ነውና ያፎ ለምታ ነው። በዚህ አጋጣሚ የህዝብ ልጅ እንደሆንሽ ተናገሪ። አዎ ያውቃሉ አያውቁም እንደ እነሱ ራሱ የህዝብ ልጅ ነኝ። እግዚአብሔርን ያፎ ለምታ ነው። መሲ ጥያቄ ያለኝ ማለት ቀለል አድርጋ ይቅርታ ከማለቷ በፊት እና ድንጋይ ተሸክማ ታልቅስልሽ ታልቅሳ አራጋ ታይ እዚህ አይነት አልገባኝም። ያፎ ለምታ ነው አለች እኮ ይቅርታ አለችሽ አይደለ? በጸባይ ምንም ሳትል ይቅርታ ቪዲዮ ይቀርታል እኮ አሁን የቤት የተናገረችው ተቀድቶ ይፖሰታል። ይሄ ነው እኮ 2300 ሰው ተቀምጦ እንደዚህ አይነት ንግግር ምንድነው? ይሄ እኮ ህዝብ እንዲሰማው አይደል? ይሄ ተቀድቶ ኦሬዲ አሁን ፖስተውታል። ጃኒ ይቅርታ ብላለች፣ ተቀድቶ ተፖስቷል። አንዳንድ ጊዜ እኮ ሰው የፍርሃት እኮ ነው የሚመስላቸው። ሰውኛ ጠርተን ተጭነን ስናመጣቸው የፍርሃት ምንም ልታረጋት በቤቷ ገብታ የፈለገችው እንድናገር፣ ግን እንደዚህ ሰው በጸባይ ሲጠይቃችሁ ደግሞ ቴንኪ ብሎ መመለስ እኮ ትልቅ በጸባይ ነው የጠየቀችው። ምንም ያጠፋችው ያፎ ለምታ ነው፣ እውነቱን ተናገረች። ሌላ ነገር ልክ አይደለም ይቅርታ አለች። ሌላ ቀልድ ነው ያወራነው። ያፎ ለምታ ነው ይቅርታ። በቃሽ ማህበረሰቡን እወዳለሁ፣ ማህበረሰቡ ይወደኛል፣ የህዝብ ልጅ ነኝ። ያፎ ለምታ ነው ይቅርታ አለች። አሁን እቺ የጠየቀችውን አንድ ጥያቄ ልጠይቃት። እውነት እኔ ብናገር አሁን እኔ እንደዚህ ይቅርታ ታስጠይቅኛለሽ? ማንም ይቅርታ ጠይቂ ብሎ ያላስገደዳትም። ይቅርታ ወቸው ጉድ ላይ አዶናይ ቀርቦ ብዙ የማይነሱ በሀበሻ ስታንዳርድ የማይነሱ የሚባሉ ጉዳዮችን አፍረጥርጦ አንስቷቸዋል። እነዚህ ጉዳዮች አንድ ባንድ እናያቸዋለን። መነሳት ነበረባችሁ ወይንስ ተሸፋፍኖ መኖር ነበረባችሁ? እናንተ ኮሜንት ላይ ጻፉልኝ። እንቀጥል። አንደኛው የተነሳው ድንግልናዬን ያጣሁት ከአራተኛ ክፍል በፊት ነው ያለው ጉዳይ ነው። ቨርጂኒቲን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just you know ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው ሶስተኛ ክፍል አካባቢ። it wasn't like a successful but yes ተሞከረ
አቤት ፋሚሊያውን ያዩታል። እንዴት ያንተ ታላቅ የሆነ ሰው ነው? ኖ ሴም ኤጅ ሰርግ ትላል። እንዴት እንዳወቅኩት አላውቅም። ሰርግ ነገርኩህ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር እንኳን I think ሪከርድን ሰብሬዋለሁ ኢትዮጵያ እንትና like ህፃን እንትና ሪከርድ ሰብሬዋለሁ ይላው ሶ I don't know እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርመን ባይዘው ወሬው አይደለም ገባ እንዴት እንደዚህ አይነት ነገሮች የምታረገው እሺ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳላት ጥቅም የላትም አያችሁ እኔ በጣም ኤክስፕሎር ማድረግ ወዳለሁ like ስለ ህይወት በደንብ አጥንቻለሁ ብዙ መጽሐፍቶችን አንብቤያለሁ የህይወት ትርጉሟን ለማግኘት ማለት ነው and ያወቅኩት ትርጉም እንደሌላት ነው ልብ ብላችሁ ካስተዋላችሁ ማለት ነው እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን እናስመስላለን we think that everything is serious but nothing is actually serious ሁላችንም በቃ የሆነ ህይወት እንደተሳካልን የሆነ እንዳወቅናት ነው የምናስመስለው አናቅም so that's why I share because ሁሉም ሰው የየራሱ ገመና አለው የየራሱ ሚስጥር አለው እኔ ደግሞ ከሰው ክብር አልፈልግም ካሁን በኋላ because I've realized ከሰው ክብር ፍቅር ስትጠብቅ ሁሌ መስረኛ ነኝ ሁለተኛው ጫማ በመቀየር ከትምህርት ቤት ተባረር ያለው የሚለው ሳክስ ጥግ ነበር በሁሉም ነገር በቃ እየተሰረብኩኝ ያደኩኝ ሰው ነኝ especially like የሀብታም ልጅ የሚለው ቃል ወጥቶልኛል የልጅነት ጀምሮ ማለት ነው ከሰፈራችን ቤታችን ቢታይ የምለብሳቸው ጫማዎች ትምህርት ቤት የሚባረረው በዛ ነው በጫማዬ ባለባበሴ ምናምን በጣም ጽድ ጫማ አድርገህ በቃ ቀያየር ነበር I think በጣም መታየት ደግሞ ፈልግ ነበር የዛኛ ልጅ ነበርኩኝ ከዛ ጠዋት የሆነ ጫማ ለብስ ነበረ ከዛ እረፍት ሄጄ ማታ ጫማ ቀይሬ ይመጣ ነበር ስንት ጫማ ኖሮ በጣም ብዙ ነበረኝ ለ3 ሳምንት ኮንሲስተንትሊ እየቀያየርኩኝ ለብስ ነበረ አዲስ ትምህርት ቤት ስገባ እንደዛ ነው ያደረኩትና ስሜ በዛ ታወቀ ከዛ በጣም ቡሊ መደረግ ጀመርኩኝ ኤክስትሪምሊ ማለት ነው ተማሪዎች በኔ ቀናሉ ወንዶች ኤክስትሪምሊ እንደዚህ ተኝቼ አዲስ ትምህርት ቤት ገብቼ አስታውሳለሁ እንደዚህ ተኝቼ ማለት ነው አንዷ ይሄ ምንድን ነው የሚባለው እነዛ ኢንሴክቶች ሰብስባ ቀማል እነዛ ናቸው መቀማል ማን ቁጭ ብለህ እንደዚህ እየፈተለ ግን እነዚህ እባብ የሚመስሉት ጠቃቀን በጣም በቃ ትል መሰለኝ እሱም በጣም ሰብስባ ከየት አባቷ እንደመጣችው አላውቅም ስብስብ አድርጋ ላከችልኝ ከዛ ይህ ላንተ ነው ምናምን በክብር ነው የተሰጠኝ የመጀመሪያ ቀኔ ነው ትምህርት ቤት እዛ ክፍት አደርገዋለሁ ላይክ and ስተኛ መጥቶ ኩሩኩሚ ነበረ it was very hard ለምን እንደሆነ አላውቅም በቃ ታርጌት እየተደረኩኝ እያደኩት ነው ሰዓት ሄደ ጫማ መቀየር ይመስል እሱ ነው I was like I didn't mean it though የሮማን ስድቦች ያብዛኛችሁን ስሜት ይጋራል ብዬ አስባለሁ እንስማው ወይጅል ቋጠሩ አርፈሽ ልክ ብለህ ገብተህ አገርን አይተህ የሞተባቸውን ለቅሶ ደርሰሽ ልክ ብለህ አትወጣም ጅብ ዘንጦ ወስፈንጥር ፓስታ የኤችአይቪ ማስታወቂያ መሰልክ የሆነ ሶላቶ ነገር እዚህ መተሙርት ይዛለ የኢትዮጵያ ምስኪን እንትኑን እኮ እንዳለ ሲወርድለት ደንግጦ ሁሉ ጊፍቱን ትቶት ወጥቷል በወቅቱ አይ የልጅ ገንዘብ ነው የፈለገው ግራ አጋብቶን እኮ ነው ችግሩ ራሱ በቅጡ ሳይታወቅ የታገኘ ነው ራሱን ትግራይ ቁጭ ብሎ ትግራይ ላይ ሙድ ይዛል አሁን ወስፈንጥር ቆርጣችሁ ላኩለት አስቀያሚ ምን ይመስላል ይሄ አራ ካንተ ወድ ምን አር ይወጣል ሲቢጣ ለራስክ መቼም እናንተ አበሾች ገና ሰው ይጫወትባችኋል ገና እየተያዙ ሙድ ይዘው እየመጡ ብራችሁ ላጥ አድርገው በራሳችሁ ብር ገብተው እያለ የአባቴን ሪል ስቴት ሾፋችሁት የሲስተሯን ቤት ሹፉት እያለ የታባታችሁ ይበላችሁ ለነገሩ እኔም እኮ ነኝ አሽቀኔም ሰጥቻለሁ ጭራሽ አልቅሻለሁ እኮ ወይ ጉድ ይበለን ችኮች ወዱታል ችኮችማ እንኳን እንደዚህ አይነት ዳስፖራ ካናዳ ኖሮ ሙድ እንደዚህ ካልክ ችኮች ወዱታል ቀላል ይወዱታል እንዴ አሁንም አትንኩብኝ የሚል ችክ እኮ አይጠፋም
በሱ እንዳመጭ የሚል እኮ ኮመንት ካጣራችሁ ሊሉ ይችላሉ። ችኮች እንደዚህ አይነትማ ይደፉለታል እንጂ ይወዱታል ብቻ። አረ ይደፉለታል። የኔ አሩን የኔ ጌታ ተዋረደ። ውሃ ቤት በኩል አቀብለው አፈር ልብላለት የሚል ችክ እኮ አይጠፋም። እንደ ቤት በኩል አቀብለው የኔ አባት ጥፋና ጎረቤት የሆነ ጎረቤት ጥራና እሷን አገብታ ያወጣችሁ በሌኔ አባት እኔ ልዋረድልህ የሚል እኮ ይኖራል። መዋረድ ፈልጎ መሰለኝ ላይፍ ላይ ወጣው እንጂ ስንቶቻችን ያንን አክሲደንት ደርሶብናል። ስንት ቤት ገብተን ረስተነው ለንደን ያለ መስለ ቁጭ ብለሽ ያለሽን አውጥተሽ ወጥተሽ ፍላሽ ስታረጊ የለም ሶፍት ይናፍቃል። ጋዜጣ የተቆራረጠ ጋዜጣ አለ። ካልተቆራረጠ ጌጥ በዛ ጠርጋለ። ወይንም ቀስ እንደኔ አይነት ደፋራ ውሃ ቀብሉኝ እብዬ ጮሃለሁ። እኔ ጉዳይ አይደለም ውሃ ሰጡኝ እላለሁ። ዳስፖራው ነው ያልገጠመው የለም እሱ ስግጥናው ነው እንጂ I love you, Mrs. Smart. Really smart item ሞተናል። Smart? I can see he's smart. That's why to be ገብቶ ተቀርቅሮ አሩን እንዳባቱን ድንቀዝኖ አሩን ሞልቶበት ግማቱ ሁሉ ወጥሮት ከነ ግማቱ ላይፍ መግባቱ ስማርትነቱን አሳይቶናል። He's damn smart. I like him too. He's smart. Damn smart. ደደብ እንዳንቺ አይነት ደንቆራው ያደንቀዋል። አሩን ቁጭ ብሎ እቱ ቤት ቆልሎ አርቶ ሶሻል ሚዲያ ላይ ወጥቶ ፍላሽ አጣው። ሪሊ ሂዝ ስማርት። ፖለቲካ እየሰራ ነው አይደል? ውሃ እንደሌለ እንኳን እኛ ኢትዮጵያኖች ኬንያ፣ ጅቡቲም ያለምንም ህዝብ ያውቃል ኢትዮጵያ ውስጥ ውሃ እንደሌለ። ፖለቲካ መስራቱ ነው ትግራይ ውሃ የለም ብሎ። ሪሊ አንጅማታም ፖለቲካ ለኔ ልትነግሪኝ ቁራሌው። ሂዝ ስማርት። ከኢትዮጵያ ህዝብ ለምኖ ገብቶ የአባቴን ሪል ስቴት ሹፉት የእህቴን ሪል ስቴት። ሪሊ ሂዝ ስማርት። ስማርት አጣቂም በሽተኛ እሱ ደህና ዘመድ ካለው 7 ጸበል ያስጠምቁት። ጸበልና ጸበል። በዚህ በኩል ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ መቀለድ የማይሰለቻችሁ እነዚህ ብኩን የሆኑ ፓስተር ብሎ ራሳቸውን የሚጠሩ ሰዎች አንዱ አገልጋይ ነኝ የሚለው ተነጥቅ ያለው እያለ ዝም ብሎ ስለ ንጥቀት ልቤ ላይ ይመጣል። እያሰላሰልኩ ያለው ላጣርጎኝ ወስዶኛል። በቃ ልክ አው እንዲህ በቃ እያሰላሰልኩ ያለው ነው የሄድኩት። በቃ እያሰላሰልኩት እጀዋለሁ። ከነ ልብስ እንዳለኝ አላውቀውም፣ ግን አየር ላይ እንደሆንኩት ከዛ በኋላ 2 ሰዎች መጡ ይዞኝ። ከዛ በኋላ ምንድነው የምትፈልገው ምናምን አሉኝ። ኢየሱስ በበር ላይ ቆሟል። እንደ በር ነገር ነው፣ ግን እንትኑ ሌላኛው ይሄ ቤት እኛ የምናውቀው ቤት አይነት አይደለም። እኛ የምናውቀው ቤት አይነት አይደለም ያየሁት ማለት ነው። በርግጥ ምን አይነት ቤት ነው ያየው? እኔ ያየሁት ቤት ከዛ በኋላ እንዳለ አእምሮዬ ላይ ስዕሉ ነው ያለኝ። እሺ ቤት ይመስላል፣ ግን ኢየሱስ ቆሟል። በር ያለ ይመስላል። ኢየሱስ ብቻውን ቆሟል። ከዛ በኋላ ፈቄ መጣይ እንዲህ አለኝ። ፈቄ መጣይ እንደስለኝ አዎ መጥቻለሁ። ከዛ ስለኝ 2 ሰዎች ወዲያውኑ ተመደቡልኝ። ከዛ በኋላ ይዞኝ ሄዳሉ። አብርሃምን በአእምሮ ያስባለሁ። አብርሃም ወዲያውኑ ካችላል። ይስሐቅን አስባለሁ። ይስሐቅ ይመጣል። ግን አልተጨባበጥኩም። ከማንም ጋር አልተነካካውም። ግን ያቃል እንደ አንተ ፈቄ መጣህ አለ። ኢየሱስ ነው ያለኝ። ይሄንን ጥሪውን የጠራኝ ኢየሱስ ነው። ፈቄ አለ። አዎ መጀመሪያ መጣይ እንዲህ አለኝ። አንተ ምን አልከው? አዎ መጥቻለሁ አልከው፣ ፈገግ ብዬ ማለት ነው። በምንኛ ነው የምታወሩት የነበረው? አይኔ ያወራ በአማርኛ ቋንቋ ነው። በአማርኛ እሱም በአማርኛ ነው የሚመልስልህ? በአማርኛ ነው የመለሰልኝ። ከዛ አብርሃም መጣ። መጀመሪያ አንተ ታስባለህ። አብርሃምን ስታስበው አብርሃም ይመጣል። ይስሐቅን ስታስብ ይስሐቅ ይመጣል። አዎ አስባለሁ። በቃ ብቻ ስታስበው ካችላለሁ። ማንንም ነገር ስታስበው ካችላለሁ። በቃ እዛ ቦታ ላይ ስደርስ ነው የምታየው። ከዛ በኋላ እነዛ 2 ሰዎች ሳቱ አልቋል፣ ቶሎ በል እያሉኝ ይመልሳሉ። ከዛ
ከኢትዮጵያዊ መካከል ከሚታወቁ ሰዎች ኢትዮጵያውያን መካከል ማንም አላገኘም? አላገኘሁትም። የለም ማንም የለም። በቃ አላየሁትም። በቃ በእርግጥ ስታስበው ነው የሚመጡት አልኩ እኮ። ማንንም ስታስበው በሀሳብ ነው የሚመጡት። ማንም አላሰብክም? ኢትዮጵያዊ ማንንም አላሰብክም? አላሰብኩም። በእርግጥ ያሰብኩት አብርሃም ፊት ለፊት ስንተያይ ነበረ። ከዛ በኋላ ሰዓቱ አልቋል ብሎስ አብርሃምን አየኸው? አብርሃምን አይቼዋለሁ፣ ይስሐቅንም አይቼዋለሁ። እኔ ሶፊ አብርሃምን አየህ? ይስሐቅን ቆይ፣ ሌላ ማንን አየህ? ሌላ አላየውም አልኩት። በቃ በጣም ቦታው በቃ ደስ ስለሚል እየተገረምኩ ነበረ። በጣም እየተገረምኩ ዋው እያልኩ በቃ አፌን እንደከፈትኩ ነኝ። በቃ ዋው እንዴት ነው የሚያምረው ቦታው፣ እንዴት ነው የሚያምረው ያልኩት። በጣም በቃ ልቤ ተሰርቋል እና ሌላ ነገር ለማሰብ ምንም ጊዜ አልነበረኝም። ግን ሰዓቱ ያ ሁሉ ሰዓት ስመለስ 5 ሰከንድ የቆየሁት ለኔ አልመሰለኝም። ግን ጠዋት 4 ሰዓት ላይ ነው ራሴን ያገኘሁት። ማታ 4 ሰዓት ሂጄ ጠዋት 4 ሰዓት ላይ የጠዋቱ 4 ሰዓት ላይ ነው መኝታዬ ላይ የመጣሁት። ማታ 4 ሰዓት ነው ስትነጠቅ። ማታ 4 ሰዓት ሄድክና ጠዋት 4 ሰዓት ነው የተመለስከው። እዛም ቦታ ጣሉ ወይስ ሌላ ሰፈር ጣሉ? በዚህ በኩል ደግሞ ሌላኛው ብኩን የማይሞታው ሰው እኔ ነኝ፣ በአዲስ ኪዳን እኔ ብቻ ነኝ ይላል። ሞት ሰው ነኝ። ስለዚህ ከነገ ብዙ አመት ነው የምትኖረው ማለት ነው። ምን አልከኝ? ማልሞት ሰው ነኝ እኔ። እንዴት ማለት አሁን የኔ ስጋ ወደ አፈር አይገባም። አሁን አንተ ትሞታለህ። እሞታለሁ። አዎ አንተ ትሞታለህ፣ ወደ አፈር ትገባለህ። ግን የኔ ስጋ ኢየሱስ እስከመጣ ድረስ ወደ አፈር አልገባም። ከዚህ በኋላ አትሞትም፣ ለዘላለም ነው የምትኖረው። አልሞትም ማለት እንደዚህ በስጋ እኖራለሁ። በቃ እንደዚህ ለዘላለም ነው የምኖረው ኢየሱስ እስከመጣ ማለት ነው። አሁን ከዚህ በፊት በመጽሐፍ ቅዱስ ኤልያስ፣ ሄኖክ ያረጉ ሰዎች እንዳሉ ይነግረናል መጽሐፍ ቅዱስ አይደለ? አሁን እነሱ ግን በስጋ የሉ። አሁን በስጋ ስል ምድር ላይ ተሰውረዋል። አንተም በእነሱ አይነት መልኩ ነው ወይስ በቃ ትኖራለህ? አሁንም ቤት ኪራይ እየከፈልክ ምግብ እየበላ እየጠጣ ትኖራለህ? እንዴት አይነት አኗኗር ነው? ወይስ እንደነ ኤልያስና እንደነ በቃ እኖራለሁ ኢየሱስ እስከመጣ ድረስ እኖራለሁ የምትለው ልክ አሁን እንዳልኩ በቃ ሳልሞት፣ አዎ ኖርማል ሳልሞት ሳልታመም ስንት ዓመት ነው? እድሜ መጠየቅ ይቻላል? ይቻላል። እኔ አሁን እጄን አውርዶ እየከለለው ነው ካሜራውን። እሺ እኔ አሁን የሚኖረው አጠቃላይ ስንት ዓመት ነው መሰለህ? 102 ዓመት ነው የምኖረው። ኢየሱስ እስከሚመጣ ድረስ አልሞትም አልከኝ። አሁን ደግሞ ኢየሱስ ይመጣል። አሁን 102 ዓመት በኋላ ኢየሱስ ይመጣል። 100 ዓመት በምን አወቅ? አሁን የመጽሐፍ ቅዱስ እኮ ከአባቴ በቀር የሚያውቀው የለም ይላል። ከአባቴ በቀር የሚያውቀው የለም። ማቴዎስ 10:26 ላይ ምን ይላል? እሺ እግዚአብሔር የተሰወረውን ይገልጣል ይላል። እንዲገልጥ ምን ማድረግ አለብህ? አንተ መጸለይ አለብህ። ሲጸልይ የትኛው ምስጢር እግዚአብሔር የማይገልጠው ምስጢር የለም። እሺ ስለዚህ እኔ ጸልያለሁ። ስለዚህ ተገልጦልሃል። ስለዚህ ያው እዛ ቦታ ላይ ያቺ ቀኗ ሰኞ ነች፣ ማክሰኞ ነች። ማክሰኞ ሆነ ስንት ሰዓት ላይ ናት? 9 ሰዓት ነው? 5 ሰዓት ነው? 4 ሰዓት ነው? እሷን ነው የማያውቀው። ግን አሁን ምንድነው ኖርማል ኢየሱስ አሁን ከዚህ በኋላ አሁን ኖርማል ስንት ዓመት ይቀረ? ከዚህ በኋላ 69 ዓመት ነው የቀረው ኢየሱስ። አዎ ከዚህ በኋላ ከ69 ዓመት በኋላ ዓለም ፍጻሜ ይሆናል። ኢየሱስ ይመጣል ማለት ነው። ቤተሰብ አለቅ አለ ምንም አይሉም። አሁን ቤተሰብ አንተ እንደዚህ ስትል አሁን በምትናገራቸው ነገሮች ለሰው ልጅ ይከብዳል አይደለ? እኔ መጽሐፍ ቅዱስ ነው እኔ መጽሐፍ ቅዱስ ላይ የተጻፈው ለምን እንዴት ይከብዳል? ማንበብ ነው በቃ። እግዚአብሔር የትኛው ነገር አሁን ይገልጣል። እርግጠኛ ሆኖ ኢየሱስ በዚህ ይመጣል ያለ ሰው የመጀመሪያው ሰው ትመስለኛለህ። ራሱ አሰባሳቢያችሁ ፓስተር ሶፊን በጣም ውሸታም እንደሆነ አሁን ላሳያችሁ። ኩን ለምሳሌ እያሉ ነው ዘመድኩን ምድረ ዘመድኩን ደግሞ እዴ ያራዳ ልጅ ዘመድኩንን አላቆም እንዳትል። እውነት አላውቅም። ምንድነው ዘመድኩን? እዴ ዘመዴ ምርጧ አላውቅም። እንደውም አያይዛለሁ። ቆይ በምንድነው የሚያያዘው? ዘመድኩን በቀለን አያይዛለሁ። ይፈልጋል። እኔ አላውቅም። እውነት ሰምቼም አላውቅም። እንደው ተዋወቃለን። ስማ እኔ እኮ ቴዲ አፍሮን አላቆም ስትል ነው የበቃኸኝ እኮ ዘጋኸኝ። እኔ እኮ ብዙ የማላውቀው ነገር አለ እኮ ወንድሜ። ቴዲ በነገራችን ላይ ታዝበዋል።